አዲስ ስቶሪ ለመጻፍ ስነሳ አብዛኛውን ጊዜ ስትራግል ከማረጋባቸው ነገሮች መካከል አንደኛውና ዋነኛው እንዴት ብዬ እንደምጀምር አለማወቅ ነው። ምን ብዬ እንደምጀምር የመጀመሪያውን ላይ ፊገር አውት ለማድረግ የሚፈጅብኝ ጊዜ አንዳንድ ጊዜ ስቶሪውን ለመጻፍ ከሚፈጅብኝ ጊዜ ይበልጣል። ምን ተማርኩኝ አሁን ላይ እንደዚህ አይነት ስትራግሎችን ፌስ ሳደርግ አርኪቴክቸራል ስኩል ላይ ኬዝ ስተዲ ብለን የምንጠራውን ቴክኒክ መጠቀም ሶልቭ ሊያደርግልኝ እንደሚችል አርኪቴክቸር ስኩል ላይ ኬዝ ስተዲ ብለን የምንጠራው ኖርማሊ አንድ ቢልዲንግ ከመስራታችን በፊት ከሱ ቢልዲንግ ጋር ፈንክሽኑ ተመሳሳይ የሆነ ሌላ ቦታ የተሰራ ቢልዲንግን ሄዶ ማጥናት ማለት ነው። ጽሁፍ ላይ ልክ እንደዛው ነው። እኔ ልጽፈው የምፈልገውን ጽሁፍ የሚመሳሰሉ የተለያዩ ጽሁፎችን ሄጄ ካነበብኩኝ በኋላ ግራማቲካል ቴክኒካቸውን የአጻጻፍ ስታይላቸውን ካጠናሁኝ በኋላ ወደ እኔ ሀሳብ ደግሞ ኢምፕሊመንት ለማድረግ ይቀለኛል ማለት ነው። if you guys are struggling እንዴት ብላችሁ መጀመር እንዳለባችሁ ግራ ከገባችሁ use this technique እና let me know what you think